ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም አማ ባዕዱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴቶቼ ኡሱል ሰላሳ እስኪ አብረን ሙራጃ እናድርግ። በንባብም ሆነ በተፍሲርም ሆነ ስህተት ካለ ኮመንት እየተራረምን ማለት ነው። እስኪ ሙራጃ እናድርግ። ያው እኔ ለራሴ ነው ሙራጃ የማደርገው፣ አስቀራለሁ ምናምን እያልኩ ሳይሆን ለራሴ የቀራነውን ነገር ሙራጃ ስናደርግ ይከረራል፣ ለኛም ደግሞ አይጠፋንም ማለት ነው። ትተነው ስንሄድ ስላችሁ ሌላ ነገር ሌላ ኪታብ ስንጀምር ወይ ምናምን ነገር አሁን ሱለተላታ ጨርሰን ወደ ሌላ ኪታብ ስንዘዋወር ሙራጃ ወደ ኋላ እየተመለስን ሙራጃ ስናደርገው ምናምን ነገር አይረሳንም ማለት ነው። ይሄንን ፕላይ ስቶር ላይ ታገኙታላችሁ። በነገራችን ላይ እኔ እዚህ ጋር ዘግቼው ነው እንጂ እየሰማችሁ እያዳመጣችሁ መከታተል ትችላላችሁ ማለት ነው ኢንሻአላህ። እዚህ ጋር አልኡሱሉ ሰላሳቱ ወአዲለቱ ይላል። ሶስቱ መሰረቶች ከነ ማስረጃዎቻቸው ይላል ማለት ነው። እዚህ ጋር አልኢማሚ አዳዋቲ አሸይኽ መሐመድ ቢን አብዱል ወሃብ ቢን ሱለይማን ጠይብ ሸይኹ ማለት ነው። ተወልደው ያደጉት ኡነይና በምትባል ሀገር ነው። ከሪያድ 70 ኪሎ ሜትር ርቀት ያላት ማለት ነው። በ1115 ዓመተ ሂጅራ ተወልደው በ1206 ዓመተ ሂጅራ ወደ አኺራ ሂደዋል ማለት ነው። ሸይኹ ለ91 ዓመት ያክል በዱንያ ላይ ቆይተዋል ማለት ነው። ጠይብ ለ91 ዓመት ያክል በዱንያ ላይ ቆይታ አድርገዋል ማለት ነው ኢንሻአላህ። እዚህ ጋር አሁን ምንድነው የሚለን? ቢስሚላሂ አርራህማን አርራሂም ይለናል ማለት ነው። በአላህ ስም እጅግ በጣም አዛኝና ሩህሩህ በሆነው ታግዤ እጀምራለሁ ነው የምንለው ማለት ነው። ጠይብ አላህ ሱብሃነሁ ወተዓላ በአላህ ስም እጅግ በጣም አዛኝና ሩህሩህ፣ አዛኝ እዝነቱ ምድር ላይ ላለ ሁሉ የሆነ ማለት ነው። ለሙስሊሙም ለካፊሩም ድንጋይ ለሚያመልከውም እንጨት ለሚያመልከውም ማንኛውንም ከሱ ውጭ ማለት ነው ለሚያመልኩትም ለሰው ልጅ በሙሉ ምድር ላይ እዝነቱ ማለት ነው የሆነ ማለት ነው ኢንሻአላህ በዱንያ ላይ ማለት ነው። ጠይብ ያው የቢስሚላሂ ረህማን ረሂምን እኔ በቻልኩት ተፍሲር ሳደርግ ማለት ነው። ቀጣይ ላይ ኢዕለም ይላል እወቅ፣ ረሂመከላሁ አላህ ሱብሃነሁ ወተዓላ ይዘንልህና አነሁ እሱ እኮ ነገሩ የጅቡ ግድ ነው አለይና በእኛ ላይ ተአሉሙ መማሩ አርባኢ አራት መሳኢለ አራት መሰረቶችን አልኡላ የመጀመሪያው አልዕልሙ እውቀት ነው። ወህወ እሱም ማዕሪፈቱላሂ አላህ ሱብሃነሁ ወተዓላን ማወቅ፣ አላህ ሱብሃነሁ ወተዓላን ማወቅ። ወማዕሪፈቱ እንዲሁም ማወቅ ነው ነቢይ ሰለላሁ ዐለይሂ ወሰለምን ማወቅ ነው። ወማዕሪፈቱ እንደዚሁም ማወቅ ነው ዲኒል ኢስላሚ እስልምናን ማወቅ ነው። ቢልአዲላህ ማስረጃ በመያዝ በማስረጃ እስልምናን ማወቅ ነው። አታንየቱ ሁለተኛው አልአመሉ ቢህ ባወቁት ነገር ላይ መስራት ነው። ጠይብ አሳሊሰቱ ሶስተኛው ሶስተኛው አዳዕዋቱ ኢለይህ ወዲያወቁት ነገር ላይ የዳዕዋ ጥሪ ማድረግ ነው። አራቢአቱ አራተኛ አሰብሩ ትዕግስት ማድረግ ነው። አለል አዛ ፊህ ያሰውዬ አሰብሩ ትዕግስት ማድረግ ነው። አለል አዛ ፊህ ያሰውዬ በሚደርስበት መከራ ችግር ላይ ሰብር ማድረግ ነው። በምን ሰዓት የዳዕዋ ጥሪ ሲያደርግ፣ ተውሂድን ሲጣራ፣ ዳዕዋ ሲያደርግ ብዙ ነገር ይደርስበታል። በስርብም ሆነ በብትርም ሆነ በማንኛውም አህዋል ታገር መባረር በቃ በብዙ ነገር ብዙ ችግሮች መከራ ሲደርሱበት ሰብር ትዕግስት ማድረግ ነው ይለናል ማለት ነው ኢንሻአላህ። እኔ በዚህ ተፍሲር አድርጌያለሁ።
በተረዳሁትና በገባኝ ማለት ነው። እናንተ ደግሞ እኔ ሳነብ የተሳሳቱት ካለ በኮመንት እዚህ ላይ እንደዚህ ነው የሚባለው ብላችሁ በኮመንት አስቀምጡ። እውነቱን ለመናገር ሙራጃአ ብናደርገው በጣም ጥሩ ነው ባይነኝ። ኢንሻአላህ ቀጣይ ላይ ደግሞ ደቂቃው እንዳይበዛ ከዚህ ጀምረን ማለት ነው ኢንሻአላህ እንቀጥላለን። ወደሊሉ ቀውሉሁም ተዓላ ከሚለው ማለት ነው። ወደሊሉ ቀውሉሁም ተዓላ ከሚለው ጀምረን ቀጣይና ያለን እስከዛው ድረስ አላህ ሁላችንም ይጠብቀን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።